የኩሸሪ አሰራር ቀላል ነው፣ ግን አረቦቹ እንደከባድ ምግብ ነው የሚያዩት። እስኪ አብረን እንስራ። ምን ያስፈልጋል? የተቀቀለ እንቁላል፣ ይሄ ባዶነስ ከላይ ለዲኮር፣ ይሄ የተቀቀለ ባላሊጥ ነው፣ ይሄ መኮሮናና ፓስታ የተቀቀለ ነው፣ ይሄ ደግሞ የተጠበሰ ሽንኩርት ነው። እዚህ ጋር ሩዝ ማስሪና አስወድ አዲስ አለ እና እንዴት አድርጌ እንደማዘጋጅ አሳይቻለሁ። በመጀመሪያ እዚህ ባዶ ሀራራ ላይ እዚህ ከማኮሮናና ከፓስታ ከታች አደርጋለሁ። ሁሉንም ሳይሆን ግማሽ ከላይም ድጋሚ ስለማደርገው ያውላችሁ በቀኝ ያህል አድርጉኝ። አሁን ደግሞ አዲስ አስወድና ሩዝ ማስሪ አደርግበታለሁ። አሁን ከላይ ደግሞ ባላንጣ አሁንም ድጋሚ ከማኮሮናና ከፓስታ ትንሽ አደርግበታለሁ። ያው ሳላበዛ ብዙ ሳይሆን አሁን ትንሽ ነው ቅቤ ያደረኩት። አሁንም ድጋሚ ቅቤ ባላንጣ አደርጋለሁ። ሙሉን አልሸፍነውም፣ እንደዚህ ሚክስ ሆኖ እንዲታይ ነው የማደርገው። ከዛ አሁን አልቋል ማለት ነው። ከላይ ዲኮር ሰራለሁ። ከተጠበሰ ሽንኩርት ትንሽ ወስጄ ከላይ አደርጋለሁ። ከዛ እንቁላል እንደዚህ ሳይሆን ተጠብሶም የሚወድ ቤተሰብ አለና እንደሚወዱ አድርጋችሁ መስራት። አሁን እንደዚህ ካረኩ በኋላ ባዶነስ እንዲያምር ከላይ እንደዚህ ዲኮር